ጤና ይስጥልኝ የማስተሮንግ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? አይኔ ያለው እግዚአብሔር ይመስገን። ዛሬ በሳውዲ አረቢያ የተለያየ ስራ የሚሰሩ ኢትዮጵያውያኖችን ቪዲዮ ከቲክቶክ ላይ እናያለን። የእነሱን ኮሜንት እያየን የሚያስቃለን፣ ስቃለን፣ የሚያሳዝን ካለ አብረናቸው እያዘን እናለቅሳለን። አሁን ሳውዲ አረቢያ ያለው ሙቀት በጣም ሀይ ነው እና ኢትዮጵያውያኖች ስደተኞች ስራና ሙቀት እንዴት እያስኬዱት ነው የሚለውን እናያለን። አብራችሁ ይቆዩ። እንስቃለን ወይም እናለቅሳለን። እውነቴን ነው የምላችሁ ወንድሞቼ፣ በጣም ደክሞኝ አሁን ስኳተን ከጧቱ 4 ሰዓት ጀምሬ እስካሁን 12 ሰዓት ድረስ ማለት ነው በሳውዲ በጣም ድክም ብሎኝ፣ ያው አሁን ራሱ ደርቋን ላቡ ማለት ነው። አሁን ደህና ነኝ እና በጣም ነው የደከመኝ። ፈረሷም አልተገኘችም። እንግዲህ 24 ሰዓት ሊሆን ነው ከጠፋች እና ይሄም የመጨረሻ ያው የመኖር ያለመኖር ጉዳይ ይባላል አይደል? የመጨረሻ ፖስት ሊሆን ይችላል፣ አይታወቅም። ፈረሷ ከተገኘችልኝ ሰላም ይፈጠር ይችላል። ካልተገኘች ደግሞ ምን ይፈጠር ይሆን የሚለውን እንግዲህ እሱ የቅዱስ ገብርኤል ኃይል ነው እና ከተገኘችም ያው ካልተገኘችም ደግሞ የፖስት ለመጨረሻ ሊሆን ይችላል፣ አይታወቅም። ግን ደግሞ እኔ በእግዚአብሔር ኃይል በቅዱስ ገብርኤል ተራዳይነት፣ አጋዥነት፣ አብሳሪነት ምንም አልፈራም፣ ምንም አልልም። በቃ ሁሉን የመጣውን ነገር እቆቀማለሁ ብዬ አለሁኝ። ግን ባለኛ አቅም እየፈለኩ ነው፣ እየኳተንኩ ነው። አሁንም ትንሽ 1 ሰዓት ረፍ ልበልና ወደ ሌላ ሀገር ደግሞ ፈልጋለሁ ደግሞ በሌላ ቦታ እና ለሰውየው ተደውሎለታል። ትንሽ ቆይቼ መኪና መጣለው ብሏል። እዛን ሰዓት ሲመጣ ምን እንደሚፈጠር እንግዲህ አይታወቅም። የኔ አባት ምስኪን ሲያሳዝን በማርያም እንደያመከው ቅዱስ ገብርኤል ከገባህበት ጣጣ ያውጣክ። በጣም ነው የሚያሳዝነው። በዚህ ሙቀት ፈረስ ጠፋ ብላችሁ እንደ ኢትዮጵያ ጫካ አይደለም ደግሞ የሚዞረው እዚህ ሀገር እልም ያለ ምድረ በዳ እልም ያለ ምንድን ነው ይሄ አፈር ወይንም ድንጋያማ ምድረ በዳ ላይ ነው የሚዞረው እና የሆነ እንደ ኢትዮጵያ ጫካ ለጫካ እንደ ዛፍ ውስጥ እያረፋችሁ ምናምን ነገር አለ የምትፈልጉትና ድካሙ ልፋቱ ሁሉ ነገር ፊቱ ይናገራልና ያመንከው ቅዱስ ገብርኤል ከገባህበት ፈተና ያውጣክ ወንድም አለም። በጣም ነው የምታሳዝነው። ግን እንትን እስቲ ቆይ ይሄ ከ4 ቀን በፊት 5 ቀን በፊት ይላል ገብተን እንየው እስቲ አካውንቱን ገብተን እንየውና አገኘው አላገኘው እናውቃለን። ምስኪን ሰላም፣ እንዴት ናችሁ ወንድሞቼ? ሰላም ናችሁ ወይ? ሰላማችሁ ይብዛ። በጣም ነው የማመሰግናችሁ። ምክንያቱም አይዞህ ያላችሁ ሁሉ አይዞህ ይበላችሁ እግዚአብሔር አምላክ ቅዱስ ገብርኤል ማለት ነው። የጎደለውን ይሙላላችሁ፣ ሀሳባችሁ ከጭንቀታችሁ ይገላግላችሁ እግዚአብሔር አምላክ ማለት ነው። እና ፈረሴም አልተገኘችም። ዛሬም ያው እየተመለከች እንግዲህ እኔ አደራውን ለቅዱስ ገብርኤል ሰጥቻለሁ። ቅዱስ ገብርኤል ሰላሙን ያብስረኝ ብያለሁ። እና በጣም ስለኔ የተጨነቃችሁ በጣም ነው የማመሰግነው። አይ ምስኪን ፈረሱም እስካሁን አልተገኘችም። በጣም ነው የሚያሳዝነው። አይዞህ የኔ አባት ይገኛል። አሁን እዚህ ምድረ በዳ ላይ የት ገባች ነው የሚባለው እቺ ፈረስ? እስቲ ቀጣይ ቪዲዮ እና እኔ ደህና ሰላም፣ እንዴት ናችሁ ወንድሞቼ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ሰላም ነው። ቪዲዮ እኔ ሰላም ነው ወንድሞቼ። በጣም ላይ የተጨነቃችሁልኝ በውስጥም እየመጣችሁ ጽፉልኝ የነበራችሁት ወንድሞቼ ያሳዝናል። ኮሜንት ስታስቀምጡልኝ የነበራችሁት ወንድሞቼ ማለት ነው ለኔ በጣም የተጨናነቃችሁ ከ3 ቀን በፊት ፖስት የተደረገ ነው። እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው የወደድኳት ተጠራታለሁ። እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው የወደድኳት አልቻልኩም። ቪዲዮ ከሚበላሽ ላቁም። በጣም ነው የሚያሳዝነው። እዚህ መሀል ያሰብኩት እኮ ሊያጥናናቸው የሚችል ቤተሰብ ዘመድ ምናምን እዚህ ጋር እያለ ቢኖር ራሱ የእነሱ የማጽናኛ ቃል አይገባችሁ። የሚገባችሁ የእግዚአብሔር ቃልና የእግዚአብሔር መጽናኛ ብቻ ነው። ምክንያቱም በቃ እሱን የፈጠረ እሱን የሚወስደን እሱን ማሰብ ብቻ ነው የሚያጽናናውና እንትን ይላል። ያሳዝናል ማለት በራሁን እዩት። እዚህ ጋር ከብት ጠብቃችሁ የምታገኙት ብር ህይወታችሁን እኮ አይለውጠው። የሚያሳዝነው ፓርት ህይወት አይለውጥም። ህይወታችሁን በቋሚነት አይለውጠው። ቢያንስ 40 ሺህ ብር ነው በኢትዮጵያ በዚህ ሀገር 1 ሺህ ሪያል ቢከፈለው ነው። ብቻ ያመንከው እግዚአብሔር ያማረ ህይወት አንተንም ሁላችንንም በተለይ ከስደት አውጥቶ ይስጠን እና እኔ መዝሙሩን አልቻልኩም። ፈረሷ ተገኘች ወይስ አልተገኘችም? ወደሱ እንሂድ። እሱ ይሄ የራሱ ፌስቡክ አካውንት ነው። ከ3 ቀን በፊት ፖስት ያደረገው እና መዝሙሩን አልቻልኩም። እህት ወንድሞቼ ፈረስ ተገኝታለች። በጣም ነው የማመሰግነው። ዋው ፈረሷ ተገኝታለች። አይዞ ያላችሁ ትገኛለች
ወገኖች ያላችሁ ማለት ነው። እግዚአብሔር አምላክ እንደሆነ ደስታ ነው አይዞህ ያላችሁ እግዚአብሔር ያላችሁ ቅዱስ ሚካኤል ቅዱስ ገብርኤል አይዞህ ይበላችሁ። በጣም ደስ ብሎኛል እና ዛሬ ምን እንደሆነ ታውቃላችሁ? ዛሬ የጊዜ ዳኛው ማለት ነው ምርጫው 3 ሰዓት ከ3 ሰዓት ኢትዮጵያ አቆጣጠር ማለት ነው ተካፋያቸውን ብያለሁ እና ወንድሜ ያው መቼም ደስታ ብዙ ነገር አለው አይደል? እና በጣም ደስ ብሎኛል ማለት ነው። ደስ ይበላችሁ። በጣም ደስ ይላል። እንኳን እግዚአብሔር ከገባበት ፈተና ወጣክ። እኔ የፈረሰው መገኘት አይደለም ያንተ ጭንቀት፣ ያንተ ከዚህ በኋላ የሚኖረው ምናልባት ይህን ስራ ልታጦች ያለ እሱ ነው ያሳሰበኝ እና እንኳን እግዚአብሔር ያመንከው የተደገፍከው ቅዱስ ገብርኤል እንኳንም አስጋኝልክ እና በጣም ደስ ይላል። ኮሜንታተሮች ደግሞ በጣም ደስ ይላሉ። ውይ የመድኃኒዓለምን ስዕል የኔ መድኃኒዓለም በጣም ደስ ያስበኩልክ። እንኳን ደስ አለ የኔ አባት። መብራን በዕለተ ቀኗ ደረሰችልክ። ውይ በጣም ደስ ይላል። ከሁለት ቀን በፊት እንትን ነበር መሰለኝ ይሄንን ፈረሷ የተገኘችው ከሁለት ቀን በፊት ነው ፖስት ያደረገው እና እንትን ነበር ማለት ነው የመብራን ቀን ነበር። ቀን 21 ነበር መሰለኝ። ወንድሜ እንኳን ደስ አለ። ሁሌም ፈጣሪ ይጠብቅህ፣ አሚን ይጠብቀው። ድምፁ በደንብ አይሰማም፣ በጣም ደስ ብሎታል። ግን ንፋስ አላ ውጪ ስለሆኑ በቃ ድምፁ በደንብ አይሰማም፣ ግን ተገኝታለች። ተመስገን ጌታን። እንኳን ደስ አለ ወንድሜ፣ እንኳን ደስ አለ ወንድሜ። ግን ፈረስ እዚህ ሀገር ለምን ይጠቅማል? ለምን ይጠቅማል? ይሸጡታል፣ ይጋልቡበታል። ውይ ምስኪን ሆ እንኳን ደስ አለ ወንድሜ። ደስ ሲል ስደተኛ ለስደተኛ ግን በቃ የሆነ አስበው ምናምን ጠብቀውት ነው እንትን ያሉት እና እንኳን ደስ አለ። በጣም ነው የሚያሳዝነው እና ወደ ሌላ ቪዲዮ እንሂድ። በነገራችን ላይ የቲክቶክ ዴቭ ይላል፣ ፎሎ አድርጉት። ምናልባት ጌም ለመጫወት ጌም ተጫወቱ ገንዘብ ከዚህ ህይወትም ለመውጣት ሊጠቅሙ ይችላል እና ቲክቶክ ላይ ዴቭ ይላል፣ ፎሎ አድርጉት። አሁን ሌላ ወደ የሚያዝናና ቪዲዮ ካለ ፈልገን እኒ ግን ያው ስደት ላይ የሚያዝናና አለ አይጠፋም። ምን ፈልግ እንዲህ በቃማ መተን እንዲህ በግና ግር እንዲህ በግ እንዴት ነው 850 ሺህ ብሬን መመልስሽ ነው ጥያቄው። እንዴት ከየት ነው ማገኝሽ? አንድ ብር እስካሁን አልተሰራ ጎበዝ። 850 ሺህ ብር የት ነሽ የሚለው ሙዚቃ አሁን እዚህ ነው የሚያስፈልገው። እንዲህ በቃማ መተን እንዲህ በግና ግር እንዲህ በግ እንዴት ነው 850 ሺህ ብሬን መመልስሽ ነው ጥያቄው። እንዴት ጋይስ ያለው 850 ሺህ ብር ከፍሎ መጥቶ በግ ይጠብቃል እዚህ በረሃ ላይ። ደሞዙ እኮ 1 ሺህ ብር ነው። በዛ ላይ 1 ብር አልተሰራም ይላል። 1 ሺህ ብር ማለት በኢትዮጵያ 40 ሺህ ምናምን ብር ነው ሲመነዘራ 1 ሺህ ሪያል 850 ሺህ ብር ከባድ ነው። እንትን አይሆንም ይሄ። ቆይ 850 ሺህ ብር ኢትዮጵያ ውስጥ የሆነ ስራ መፍጠሪያ ምናምን እንደ ጀማሪ የሆነ ስራ መሞከር አይሆንም እንዴ? እኔ ግን እግዚአብሔር ምን ሆነን ነው ምን ነግቶ ነው ማለት አንዳንዴ ከባድ ነው። ግን ኮሜንታተሮችን እኔ እየፈረድኩበት አይደለም። ግን 850 ሺህ ብር ቢያንስ ደህና ስልክ ገዝቶ ደህና ላፕቶፕ ገዝቶ ስትሪም ማድረግ ይችላል። እኔ እንጃ እኔ የሚቻል ነው የሚመስለኝ እንደኔ ማሰብና እስቲ ቆይ ኮሜንታተሮች እንደኔ በባህር አመጣም ነበር ወይ 850 ሺህ ብር ከምታወጣ ነው የኔ ቢጤ ኧረ ሁሉም እንደሱ 850 ሺህ ብር ህጋዊነቱ ኦኬ ጥሩ ነው። ህጋዊ ሆኖ መምጣቱ በጣም ደስ የሚል ነገር ነው። ግን 850 ሺህ ብር በጣም ተወደደ። የምር እኔም ለወንድሜ 850 ሺህ ነው የከፈልኩት። ግን ገጠር በ1 ሺህ እየሰራ ነው። የምር አብሽር ወንድሜ፣ ዋናው ጤና። እግዚአብሔር ጤናችሁን ያጉልባችሁ። ከዚህም ወጣችሁ የተሻለ ህይወት የተሻለ ስራ ትሰራላችሁ። ግን ያው የኔ ቢጤ ነህ። አይዞን፣ ሁላችንም ነን። የኢትዮጵያ 1 ሚሊዮን ብር ሊሞላ 100 ምናምን ሺህ ብር ጎሎት 150 ሺህ ብር ነው የሚጎለው አይደል? የኢትዮጵያ 1 ሚሊዮን ሊሞላ ይሄን ሁሉ ብር አውጥቶ መጣ ሳውዲ አረቢያ በጥብቃ ማለት
ገባር ነው። ስቅ ያለው ይቅር በለኝ። ያስቃል እንዴ ግን ቪዲዮ እኔ ባለሳቀኝ ቆይት እንድገሙ ካሰቀ ደቃማ መተን እንዲ በግና ግር እንዲ በግ እንዴት ነው 850 ሺህ ብሬን መመልስሽ ነው ጥያቄው። እንዴት ከየት ነው ማገኝሽ? አንድ ብር እስካሁን አልተሰራ ጎበዝ። ካሰቃችሁ ወደ ሌላ ቪዲዮ ስንሄድ ነው ውሃዬም በ4 ሰዓት ጨረስኩት ይመስለኛል። ጠዋት 10 ሰዓት ማለት ነው በሳውዲ አቆጣጠር። ውሃ ለመሙላት ደግሞ ዞር ካለ ፍየሎቹ ብትንተንተን ብለው እንደገና ያደክሙታል። የኔ አባት እግዚአብሔር ካንተ ጋር ይሁን። ይኸው ምግብ ከዛ ወስጄ እየተመለስኩ ነው። ምን አይነት ምግብ እንደሆነ ቤት አብረን ገብተን እናያለን። ታገተልኝ። ይኸው ከዛ በር ወስጄውን እየመጣው ነው። ይኸው ምን አይነት ምግብ እንደሆነ ቤት ገብተን አብረን እናያለን። እሷ ዛሬም ጠርታኝ ገባች። ምን አይነት ምግብ እንደሆነ አብረን እናያለን። እሷ በእጅ ጠርታኝ ገባች። ይሄ ሩዝ ነው ደግሞ ይሄ ምንድነው? ይሄ ደግሞ ወጡ ይመስለኛል። ኢትዮጵያኖች እኮ ነን እኛ። ይኸው ቤቱን ላሳያችሁ። ይኸው የእሷ ቤት ይኸው እዚህ ነው ማለት ነው። በሩን በኋላ ሲያስቀምጥ አሳያችኋለሁ። ቆይ ይኸው እኔም በልቼ ጨርሼ እቃውን አጥቤ ልመለስ ነው። ተከተሉኝ። ይኸው ቤቷ እዛ ነው። እኔ አስቀምጬ እመለሳለሁ ማለት ነው። ይኸው ልመለስ እኔ እየሄድኩ ነኝ። ጨርሼውን በልቼ ማለት ነው። ተጠግቤ ወደ ስራ ተመልሻለሁ። እኛ ኢትዮጵያኖች ፍቅር ነን። አይ ደስ ይላል። ያንተ ይሻላል። ጥሩ አበሻ አጋጥሞሃል። ደግሞ ጥሩ ይመስሉኛል አሰሪዎቹ። ቤታቸው አካባቢ ነው የሚሰራው። ስለዚህ ምግብ ከነሱ ነው ማለት ነው። አይ ያንተ ይሻላል። ደስ ይላል። የሰራሽው ልጅ እጅሽ የተባረከ ይሁን እና ወደ ሌላ ቪዲዮ እንሂድ። አረ የሚያስቅ ቪዲዮ የለም እንዴ ጋይስ? ዛሬ የኔ ግመል ማለት ነው እያለቀሰኝ ነው። የእውነት እኔ አናዳይ ዛሬ በዱላ መትቻት ማለት ነው። የእውነት ናችሁ የምላችሁ ማለት ነው። በጣም እያለቀሰኝ ነው። ያያችኋት ነው። ሱብሃንአላህ ላቲ ማባበል አለብኝ። ካላባበልኳት ሐሊብ ምናምን አሰጣኝም። ገባችሁ ጋይስ? እና ሁላችሁ ብታለቅስም ዞሮ አትወኝም። እኔ ባይ ባያቸው። ወይ ይገርማል። ግመል እንደ ሰው ልጅ ያለቅሳል፣ እንደ ሰው ልጅ ያዝናል፣ እንደ ሰው ልጅ ይሰማዋል። ምስኪን ስታሳዝን። እንስሳቶች እኮ ደስ ይላሉ፣ ግን ደስ የማይለው ሙቀቱ ነው፣ አየሩ ነው፣ የምትከፍሉት ዋጋ፣ የምትሰጡት ጉልበታችሁ እና የምታገኙት ደግሞ አይመጣጠንም። እንስሳትማ ደስ ይላሉ፣ ግን ኢትዮጵያ ቢሆን ነበር ደስ የሚለው የበለጠ። ዛፍ ውስጥ ቁጭ ብላችሁ እየተጠለላችሁ ነው የምትጠብቁት። እዚህ ግን የሚያስቅ ቪዲዮ ያገኘን አድርጌያለሁ። ፎሎ እኮ አንድ ጊዜ ነው መደረግ የሚችለው። ኮፒ ሊንክ ነይ። እቃውን ኋላ ታድርጊዋለሽ። እቃውን ትቼ እሺ አድርጌያለሁ። አንተም ግን እንድታደርግልኝ እሺ። አድርጌያለሁ። ፎሎ አድርጌያለሁ። የወንጂ ይሻላል። አሪፍ ማቀናበር። የተመለሽ ደግሞ አንቺ የት ነው የምትሄጂው? ጅል አሮጊት ግመል፣ የግመል ቅሪላ ፈርቢ አቡ በክላሽ ነው ዛሬ ግመል መጨረሻው። ክላሹ ምንሽ ምንድነው? ዱላ ነው። በማንም ሐላል የግመል የምራለቀን ጸጉራችንን ጨረስን ዝም ማለት። አሁን ደግሞ እግራችን ልጣ እንዲበላ። ወይኔ ቦምባስ መጥቶልኝ ነቀላ አርጋት መቶም ግመል አብረን ፎቅን መልበናት። ምን አይነት ነገር ነው? ከግመል ጋር ኢትዮጵያ ውስጥ ከብቶች ነበሩ የሚያሯሩጡ ነው። ኢትዮጵያ ውስጥ እኮ ያምራል። ቢያሯሩጡንም እንትን ውስጥ ነው፣ ሳር ውስጥ ነው። እዚህ እኮ በረሃ ድንጋይ። እሺ ኧረ ዘለቀ ኧረ ድረስልኝ ተሰቅዬ ቀርቻለሁ። ጎበዝ ይሁት እዛታችሁ ፍየሎች ይሁት ቀድሚያቸው ነው ዛሬ ቀደምኳቸው። እሰይ በጎቹ ደግሞ ትዛታች ይበላል። ኢትዮጵያና ኤርትራ ማለት ነው። ፖለቲካ ግን አይደለም ጎበዝ፣ በጨዋታ ዘለቀው እንደዚህ እንጀራ ገደል ለገደል አለ።
አብዛኞቹ የቅመሞቼን እንዴት ናችሁ? ደህና ናችሁ? እኔ ናችሁ እኔ የምላችሁ ደህና ናችሁ ወይ? ተጠፋፋን እኮ ያ አኺ። እኔ የምለቀው በቀን አንድ ቪዲዮ ነው። ለምንድን ነው ላይክ እንኳን የማታረጉ ማለት ነው? አሁን እኔ ፍየል ጠፍቶኛል፣ 3 ፍየል ጠፍቶኛል። ልክ እንደኔ የጥቁር ቦራ የሆኑ ማለት ነው። በስተ ሰሜን እጅል ፈልጋችሁ በስተመራል እንዴ ይው ሐራራው ደግሞ ማለት ነው። እኔ ግን ይሄ ልጅ በስንት አመቱ ቢወጣ ነው? በጣም ጩጭ እኮ ነው። ለነገሩ እኔም በጣም ጩጭ ነበርኩና አሁን አንቺ ምን ታውቀሽ ነው? ምን ደሰሪ ነው ምናምን ነበር ያሉኝ አበሾ ሲያገኘ እና እድሜክ ስደት ላይ እንዳያልቅ እግዚአብሔር በጊዜ ወደ ተሻለ ቦታ ያደርስክ ጸሎቴ ነው እመቤቴ። ምክንያቱም መጥፎ ነው እዚህ ሀገር በልጅነት ነው የመጣሁት እያላችሁ አይምሯችሁ አንድ ቦታ ላይ ስታክ ያደርጋል። ከዛ ግን ጊዜው እየሄደ ነው እና ቀብራራው እድሜ እዚህ በረሃ ላይ እንዳያልቅ እግዚአብሔር በጊዜ ከዚህ ቦታ ነቅል ያርግካው። አሁንስ እንደ እውነት እንዳረብ ጠያሩን ያራሰው ጠፋ። የምር አገር ቤትም ችግር አለ ይባላል። እዚህ ያለው ችግር ከባድ ነው እንዴ! በክስሞት ለምን ምስራው ሲመክል ለምን ግዝግዝ ስትታመል ለምን እኛ ይሞተና ነሳለን። ታዲያ ምን እናርግሽ? እኛ ጊዜራ አበሾች ምን እናርግሽ? አንድ ጊዜ ይዘብሰለው ይሄሩ ዜና ፎቶ ዝግጁ ነው የሚለው ምንም የሚችለው ነገር የለም። ግን የሚመጣው በኋላ መከራ ዲ አላማ ይሰነካከራል። ከላቴ ላይ ዛሬ ተናገረ ይችላል ግን ማለት እንዳረብ እዚህ ሀገር የሚያሸፍሱ እነሱ ዝቅ ብለው እኛን ከላይ ያደረገኝ ፈጣሪ ነገሩ መቼም እንደሱ ያላችሁ እኛ ነን እንጂ ሌላ መንግስት የለም። የምር ያሳዝናል በጣም እንዳረብ ያሉን ያላሰው ማነው እንደኔ ምርር ያለው ሁሉም ያልፋል። እግዚአብሔር የተሻለ ቀን ያመጣል። አይዞህ። በጣም ነው የሚያሳዝኑት። ማስረዳት ራሱ ይከብዳል እኮ አንድ ግበል ሞተች፣ አንድ በግ ሞተ እና እንዴት ሞተ ለምን ሞተ እያለ ሲያደርጋቸው አስባችሁታል? አይዞህ ቤተሰብ ዘመዶቻችን ማታ መተው ነበርና አልተኛሁም። በቃ ጧት ድረስ ጀበል ላይ ነበር ስሩት ያነጋሁትና ድጋሜ ከመጡ ብዬ ሲነጋ ነው የወረድኩት። ወላሂ ቁጭ ባልኩበት እንቅልፍ ወስዶኝ ይኸው በጎቹም ፍየሎቹም አቅጣጫቸው በማይታወቅ ቦታ ጠፍተውኝ እየፈለኩ የምር ፈጣሪ ያስገኝልህ በሉኝ፣ በቅርብ ያርግልህ በሉኝ። የተኛው 30 ደቂቃ ቢሆን ከዛ አይበልጥም። ይኸው እኳትናለሁ አላገኘኋቸውም። አሁንማ መኪና ሁሉ ራሱ የሌላ ሰው መኪና ሲመጣ ዋ የኔ ሰዎች ይሆኑ ላለሁ እንግዲህ የሚመጡት 10 ሰዓት ምናምን ወይ 11 ሰዓት ግን አንዳንዴ ደግሞ ሰይጣን አሳስቷቸው ስለሚመጡ የነሱ እየመሰለኝ ማለት ነው የምደነግጠው ድንጋጤ ያየ ሰው ቤት ወላሂ ይሄን ተራራ አሁን እንግዲህ የመጨረሻ ትልቁ ተራራ እዚህ ነው። እዚህ ቆጥጬ ወደ ላይ ወደ ታች ልመለከት እያያችሁ ነው። አረ ወንድ ልጅ ወላሂ የወንድ ልጅ ስቃይ ይኸው በፈጣሪ እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ እዚህ ወጥቼ ማየት ነው እና ዱአ አድርጉልኝ እስኪ ይገኙ ባሉ ኢንሻአላህ ይገኛሉ። ግን እንደው አሳሰነኝ ማርያም። አረ አፈሪ ብላ ብር ነው የሚባለው ስደት። ዘመዶች የሚለው ህግ አስጠባቂዎች ነው። እሺ ምናልባት ሌላ ሀገር የምትኖሩ ኢትዮጵያኖች ይሄንን ቪዲዮ ስታዩት ዘመዶች መተው እንቅልፌን አልተኛውም የሚለው ህግ አስጠባቂዎች ነው። በብዛት እንደዚህ የሚመጡት በባህር ነው። በባህር ደግሞ የሚመጡት በብዛት የኢትዮጵያ ግማሹ ክፍል ታውቃላችሁ ጦርነት አለና ያንን ጦርነት ሸሽተው በባህር ይመጣሉ። በቃ እዚህ የሚጠብቁ የሚያገኙት ስራ እንዲህ አይነት ስራ ነው። ከብት ግመሎችን በጎችን መጠበቅ ነውና እዚህ ተራራ ላይ ነው እንግዲህ 30 ደቂቃ ሸለብ አደረገኝ። ምክንያቱም ማታ ስላልተኛው ሸለብ አድርጎኝ ከዛ የት እንደገቡ አጣዋቸው የሚለው በጎቹን ወይ ፍየሎቹን ነውና እንትን ውስጥ ገብተን ነው ከአንድ ቀን በፊት ነው ፖስት ያደረገው። አገኛቸው አላገኛቸው ያው ቤተሰብ ግማሾቹ ተገኝተዋል። ያው ግማሾቹን እንግዲህ እነሱ በተራቸው እየፈለጉ ነው። እኔ ባግሬ ኳትን ያገኘኋቸው እነሱ ደግሞ በመኪና እየኳተኑ ነው። እንግዲህ አላህ ያስገኝላቸው። እኔ ድርሻዬን አግኝቻለሁኝ በእናንተ ዱአ እንግዲህ ግማሹን አግኝቻለሁ። ወላሂ ዛሬ ተንከራትቼ አላውቅም። እናቴ ትሙት። ኧረ ወንድ ልጅማ አይጣ ወላሂ ላዚ
ወንድ ልጅ ማለት ነው አይጣ በቃ የምር ያው በእናንተ ዱዓ እንግዲህ እነሱ ደግሞ ማፊ ሙሽኪላ እያሉ ሄደዋል። እንደሚያገኟቸው እርግጠኛ ነኝ። እንግዲህ መኪና አይደል እየፈለገ ያባይ ልጅ አጣምጡት እንዲህ በረሃ ሲንከራተት ዘመን አይ ዘመን የምትሉታ ያሳዝናል። እንኳን ደስ አለ እንኳን ተገኙልህ። ትንሽ ቢያንስ ከድካም ካረፍክ እንደገና ድካም ላይ ሌላ ድካም እኮ ነው የሚጨምሩ ሲጠፉ ማለት ነው። ውይ እንኳን ደስ አለ አባ። ፍጥረት ጅንጎል ውሃና በረሃ ሁሉም ያለበት የውበት አማ አንዱ ማዲንጎ አፈወርቅ መሰለኝ የማዲንጎ አርቲስት ማዲንጎ አፈወርቅ የሱ መሰለኝ ስሙ ጠፋብኝ። ይገርም የሱ ሙዚቃ መሰለኝና አብሽር ብሎ ያልፋል እግዚአብሔር ይመስገን። እና ጋይስ የዛሬ ቪዲዮአችን ይሄን ይመስላል። የሚያስቅ ቪዲዮ ፈልጌ ነበር፣ በብዛት የሚያሳዝን ቪዲዮ ነው። ያው እንግዲህ ኑሯችን ነው። አሁን ያለው ትውልድ በስደት ላይ በሳውዲ በተለይ ሳውዲ አረቢያ የምንኖር ስደተኞች ኑሯችን ነው እና በሌላ ቪዲዮ በሌላ የሚያሳስቁ ቪዲዮዎች ፈልጌ ምናምን ነገር እመጣለሁ። ስለተመለከታችሁኝ አመሰግናለሁ። ሰብስክራይብ ደግሞ ታደርጉ ይበልጥ አመሰግናለሁ። ሰላም